እርስ በርሳችሁ ምትነጋገሩታል። እኔ ገብርኤልን ነገርኩት ምንም ሊሰማኝ አልቻለም። እስኪ አንቺ ንገሪልኝ ምትሉ ሰዎች የላችሁ? ደሞ እሷ ትቀበልና እኔማ እንደ ጓደኛ ነው እኮ የሚያወራኝ እነግርልሻለሁ ችግር የለውም የሚለው ነው። አቤት ቅጥፈት! በጣም ይገርም እኮ ገብርኤል ደላላ አይፈልግም። በነገራችን ላይ ቀጥታኛ ብንነግረው ይሰማል። ይሄ በክህነት ማዕረግ በቅድስና ማዕረግ ያሉት እንደተጠበቀው አባታችን ጸልዩልኝ ማለት ይቻላል። ቅዱሳንን አማልዱን ማለት ይቻላል። እንደኔ ክርስቲያን የሆነ በጸሎት አስባኝ ይቻላል። ነገር ግን እኔን አይሰማኝም አንቺን ነው የሚሰማሽ ካልን ግን ከባድ። አንዳንዴ ማስታወቂያ ስንሰማ አይደል እንዲህ ነገርኩት አሳካልኝ፣ እመቤቴን እንዲህ አልኳት ሰማችኝ ብለው የሚናገሩ አሉ። የነዚህ ሰዎች ስልክ ፈልገው በእናትሽ ለኔም ንገሪልኝ የሚሉ ሰዎች አሉ። በጣም ያሳዝናል። እንዲህ አይነት ክርስትና የለም። እግዚአብሔር አንቺን የማይሰማ ሌላውን የሚሰማ አድሏዊ አምላክ አይደለም። ይሰማል፣ በደንብ ነው የሚሰማው። ሁለት ልጆች እናታቸው ፊት ቆመው እንዲህ ቢሉ እናቴ እኔን አትሰማኝም አንተ ንገርልኝ ቢሉ ውርደት ነው ይሄ ለእናቲቱም ራሱ ማለት ነው። እንዴት ነው አንተን ማልሰማ? ልጅ አይደለህ እንዴ? እኔንም አትወደኝም አንተ ንገራት ካልን ለእናቲቱ ውርደት ነው። ሐዋርያው ቅዱስ ያዕቆብ እንደዚህ ይላል ምዕራፍ 1 የያዕቆብ መልእክት ምዕራፍ 1 ቁጥር 5 ላይ ከናንተ ግን ይላል። ልብ አድርጉ ክርስቲያኖች፣ ከናንተ ከምናምነው ከክርስቲያኖች ማንም ጥበብ ቢጎድለው የሚፈልገውን ነገር የጎደለው ነገር ቢኖር ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምነው። እግዚአብሔር የሚሰጠው ሳይነቅፍና በልግስና ነው። ሳይነቅፍ መስጠት ማለት ምን ማለት ነው? ይሰጣል፣ አይነቅፍም። የሰው ልጅ ግን እየነቀፈ ነው የሚሰጥ። አንዳንድ ሰዎች ይሰጣሉ ግን አፋቸው ከባድ ነው። እንካ ብላ አፈር ብላ የሚሉ ሰዎች አሉ። አፈር ያስበላ አባቴ አምላክ ብላ ይላል። ምን ማለት ነው? እሺ መቼም አንተ ሰው አትሆንም ይላል። ደግሞ ሊሰጥ ሲፈልግ እንደው ካንተ እግዚአብሔር መቼ እንደሚገላግለኝ አላውቅም በሊያው ለንካ 500 ብር 500 ብር እኮ የተናገረው ንግግር አያሳክሙ። እገሌ ደግነት ሳያንሰው የሚባሉ ሰዎች አሉ አይደል? ምላሱ ይባል ይሁን ሰይጣን ሲያጣፋው ማለት ነው። እግዚአብሔር ግን ደግ ነው። ሲሰጥ ግን ነቅፎ አይደለም የሚሰጠው። አንተ መቼም ሰው አትሆንም ብሎ አይሰጥም። ባለፈው እንዲያረኩልህ አሁን ደግሞ እንደዚህ አታፍርም እንዴ አይልም። አሸማቆ አይሰጥም እግዚአብሔር። ዝም ብሎ መስጠት 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 ነው። የሚገርም ነው። አንደኛ ሳይነቅፍ ነው የሚሰጠው አለ። ሁለተኛ በልግስና ነው የሚሰጠው። ልግስና ማለት ምን ማለት ነው? እንዲሁ የሆነ ነገር ጠብቆ አይደለም። እንዲህ ባረግለት እንዲህ ያረግልኛል ብሎ አይደለም። ዝም ብሎ መስጠት ሳያሳቅቁ የሚሰጡ ሰዎች አሉ። እናንተ ትሳቀቃላችሁ፣ ትፈራላችሁ። እነሱ ግን እንዳትሳቀቁ አድርገው በነፃነት የሚሰጧችሁ ሰዎች አሉ። እግዚአብሔር እንደዚህ ነው። ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምነው ለእርሱም ይሰጠዋል። መልአክ በረከቱ ይድረሰንና ቅዱስ ገብርኤል ሲነግራቸው እንደዚህ ነው ያላቸው። መልአኩም እንዲህ አለ፣ እነሆ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። ለምን ሁሉ የሚሆን ነው ያለው? ለሕዝብ ሁሉ የሚሆን ተመልከቱ። ለገሌ ወእገሌ አይደለም። ለእስራኤል ብቻ የሚሆን አላለም። ለምናምን ብቻ የሚሆን አላለም። ለሚፈልጉኝ ብቻ አላለም። ለሕዝብ ሁሉ አየው። ምንድነው የምስራችሁ? እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። የተወለደው ለሁሉም ነው አለ። ግማሹ አሳደደው፣ ግማሹ ሰቀለው፣ ግማሹ ምራቅ ተፋበት፣ ግማሹ በጦር ጎኑን ወጋው፣ ግማሹ በገመድ ጎተተው፣ ግማሹ ነብይ ነው አለው፣ ግማሹ እንደ ኦሾ አንድ ፈላስፋ ነው አለ፣ ግማሹ የዮሴፍ ልጅ ነው አለ። በቃ መብቱ ነው አለ።
ለሁሉም ነበር የመጣው፣ ሁሉም አልተቀበሉትም። እንደውም የገዛ ወገኖቹ ገፉት እንጂ ለሁሉም ነው። አድሎ አልተደረገም። በማዕከለ ምድር በቀራንዮ የተሰቀለውም ለዚህ ነው፣ ለሁሉም ነው። መጽሐፉም እንደዚህ ነው የሚለው። የዮሐንስ ወንጌል ምዕራፍ 3ን ስታነቡ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ሁሉንም። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ አድርጎ ሰጠ ይላል። ራሱን ለማን? ለሁሉ። ግን ይሄንን የተቀበሉ ሰዎች ነፃ ፈቃዳቸውን ተጠቅመው ይሄን የተቀበሉ ሰዎች ዳኑ ማለት ነው። ለምሳሌ ልመና ላይ እናጠቃለሁ። ህይወት ምንድነው? እናንተ የምትኖሩት ህይወት። አንዳንዱ ነጋዴ ነው፣ አንዳንዱ አስተማሪ ነው፣ አንዳንዱ አግብቷል፣ አንዳንዱ አላገባም፣ አንዳንዱ ወልዷል፣ አንዳንዱ ካህን ነው፣ አንዳንዱ ሰባኪ ነው፣ አንዳንዱ ዲያቆን ነው፣ አንዳንዱ ሰንበት ተማሪ ነው፣ አንዳንዱ ነጋዴ ነው። ይሄ የምትኖሩት ህይወት ኑሮ እድላችሁ ነው ወይስ ምርጫችሁ? በደንብ ወደ ውስጣችሁ። እድላችሁ ነው እናንተን አስተማሪ ያረጋችሁ? እድላችሁ ነው እናንተን የልጆች አባት ያረጋችሁ? ወይስ ምርጫችሁ ነው በትዳር እንድትኖሩ ያረጋችሁ? ምርጫችሁ ነው? የምትኖሩት ህይወት ምርጫ ነው ወይስ እድል ነው? አሁን ከተማርነው አንፃር ምርጫ ነው። ያው አንዳንድ ሰው በትዳሩ ብዙ አመት ኖሮ የሆነ ነገር ኮሽ ሲል ምን አይነት እድለ ጠማማ ነኝ ካንቺ ጋር ያጣበቀችኝ ያቺ ቀን ይላል። ገና ሲያገኛት እኮ አፈር ልሶ ነው ያገኛት። ያንን ይረሳዋል። የሱን ፈቃድና የሱን ፍላጎት ይረሳዋል። ሽጉጥ ተደቅኖበት አይደለም ያገባት፣ እርግጠኛ ነኝ። ታስሮ በግድ እቺን ነው የምታገባው ተብሎ አይደለም፣ ራሱ በእግር በእጅ ፈልጎ ገብቶ እድሌ ጠማማ ነው ይላል። እኔም አንተን ያገኘሁበት ቀን የተረገመውን ምን አይነት እድለ ጠማማ በሆነ ነው አንተ ጋር ይጣለኝ። እድላችን ጠማማ ስለሆነ አይደለም። ይሄ በዓለም ላይ ያለው ሁለት ሰዎች ቪዛ ለመጠየቅ ቢሄዱ የሆነ ኤምባሲ ለአንደኛው ቪዛ ይመታለታል፣ ለአንደኛው ደግሞ ላይመታለት ይችላል። እንደ ሰዎቹ ሙድ ነው፣ አይተው ነው እነሱ የሚመጡት። ሀገራቸው ነው፣ መብታቸው ነው። ያቀረብከውን የተቆለለ ነገር አይፈልጉልን፣ በቃ አልሰጥም ሊሉ ይችላሉ። ከዛ ሲወጡ ምን ይላሉ? አንተ እድለ ቢስ ነህ፣ እድለ ጠማማ ነህ። እኔ ድሮ ማውቀዋለሁ እድለኝ ይላሉ። ይሄማ እድለኛ ነው ይባላል። ቪዛ የደረሰው እድለኛ፣ ያልደረሰው ጠማማ በክርስትና ህይወት የለም። ያ ሰክሰስ ነው፣ ስኬት ነው። ነግዶ ማትረፍ ስኬት ነው። ተምሮ መመረቅ ስኬት ነው። በዚህ ዓለም ላይ ያለውን ነገር በሙሉ እኮ ግዙ ንዱ ብሏል። ላንተ ያ የተጣፈ እንደዛ እንድትሆን የተሰጠህ አይደለም። ጊዜ ነበር። አሁንም የእግር ኳስ ወቅት ነው። በነገራችን ላይ ከዚህ ፊት የነበረ ትልቅ የእግር ኳስ ግጥሚያ የነበረበት ሁኔታ ላይ ነው። በሶሻል ሚዲያው ላይ አንዳንድ ሰዎች ማተብ አስረው የእመቤታችንንም ስዕል ደረታቸው ላይ አድርገው ደስታቸውን ሲገልጡ እነሱ የሚደግፉት ቡድን ስላሸነፈ ድንግል ማርያም ከ22 ዓመት በኋላ አሳካችሁ ይላል። ድንግል ማርያም ኳስ ሜዳ ገብታ አንተ በዚህ ጋር እያለች እሱ የሚደግፈው ቡድን ላይ ጎል እንዲገባ ያደረገችው ማነች? ድንግል ማርያም። መዝቀጥ ነው ይሄ፣ መጨረሻ መውረድ። ይሄ ክርስትና አይደለም። ያንተን ቂሊላ እዛ አታልፋም። እሱ ያ ያንተ ነፃ ፈቃድ ነው። በክርስትና ህይወት ኳስ የሚል አጀንዳ የላትም ቤተክርስቲያን፣ በጭራሽ የላትም። ብታይም የራሱ ጉዳይ ነው፣ ባታይም የራሱ ጉዳይ ነው። ደስታ እኮ ይሰጣል፣ የራሱ ጉዳይ ነው። እሱ ከቅዳሴ የማያስቀር ከሆነ ከንስሐ የማያስቀር ከሆነ ነፍስን የማያቀጭናት ከሆነ ሌሊቱን ሙሉ ችግር የለባትም ቤተክርስቲያን። ግን ኳስ ማየት ይፈቀዳል አይፈቀድም የሚል ጥያቄ አትመልስ። አጀንዳዋ ስላልሆነ እሷ የምትመልሰው አጀንዳ ንስሐ፣ ቁርባን፣ ጾም፣ ጸሎት። የኳስ አጀንዳ የላትም፣ መጽሐፍም የለም። ስታገላብጥ ብትውል አንተን የምታረገው ይሄ ማለት ምን ማለት ነው? ፓስታ ልብላ አልብላ እንደማለት ማለት ነው። የምግብ ሜኑ የላትም ቤተክርስቲያን።
ብላ ያገኘውን ብላ ሲባል ደግሞ ምኑን ማለት አይደለም። ቀኑን ለይተህ ትመገባለህ። አንዳንዱ አሹቅ ይበላል፣ አንዳንዱ ስጋ ይበላል። እና የምግብ ሜኑ አቅርባ ሰኞ ይሄን ብላ ማክሰኞ ይሄን ብላ አትለንም። ሰኞ ኳስ ማክሰኞ ደግሞ ቲያትር ግባ አትልም። አንተ ነህ ያን የምታደርገው፣ ያንተ ነፃ ፈቃድ ነው። እዛ ውስጥ ለምንድን ነው እግዚአብሔርን የምንከተው? ብሔራዊ ሎተሪ ውስጥ ለምን እግዚአብሔርን ከተዋለን? ሎተሪ ቆርጦ ያልወጣለት ሰው እኔ እድለ ጠማማ ስለሆንኩ ነው። ክርስቲያን ሆነ እድለ ጠማማ ነኝ ትላለህ? ያ እኮ ቁማር ነው። አንዳንዱ ደግሞ 19 ቁጥር አለ ይላል። ሎተሪ ሻጩ አለ አምጣው ገብርኤል እንዲያወጣለት እኮ የመጨረሻ ጅልነት። ዛሬማ ነግራችኋለሁ። ብሔራዊ ሎተሪ ሄዶ ገብርኤል ታየኝ እኮ 19 ቁጥርን ውጥት ሲያደርገው ማለት በፍጹም 27 ቁጥር 21 ቁጥር አለ አምጣው። አይ ደግሞ ለሎተሪ ሻጮቹ ነግደው እንዳያድሩ ሚስጥር አወጣውባቸው። ቁረጡ ሎተሪ ግን ታቦታቱን አታስገቡ። ግልጽ ነው። በቃ ከወጣላችሁ ወጣ፣ ካልወጣም የራሱ ጉዳይ ነው። እሱ አይደለም እድል እያልኳቸው ያለው። እሱ እድለ ጠማማ አያስብልም። እሱ እድለኛ አያስብልም። እድል በክርስትና ይሄ ነው። ይሄ ደግሞ አይነጠቅም። ያ ስኬት ነው። ስትሰራ የምታገኘው፣ ስትማር የምታገኘው፣ ስትሮጥ የምታገኘው፣ ከእግዚአብሔር ጋር ስትሆን የምታገኘው፣ እየረዳ እግዚአብሔር ማለት እያገዘ መውጣት መግባቴን ጠብቅ። ቅድም እንዳልኳችሁ እናንተ ስትፈቅዱ እግዚአብሔር መንገድ ላይ የሚያጋጥማችሁን ነገር በሙሉ አስወገደላችሁና ተገኛችሁ። ባትፈቅዱስ በደመና ጭኖ ያመጣችሁ። ቅዱስ ገብርኤል ቅዱስ ሚካኤል ብንል ፍጡራን ናቸው፣ እግዚአብሔሮች አይደሉም። ጻድቃን ሰማዕታት በአጠቃላይ ቅዱሳን መላእክት በሁሉም ዓለም የሞሉ አይደሉም። እንደ እግዚአብሔር አይደሉም፣ እንደ አምላክ አይደሉም፣ እንደ መለኮት አይደሉም። የእግዚአብሔር አገልጋዮች ናቸው። ታዲያ አሁን እዚህ ሆነ ታኅሳስ ገብርኤል ኢትዮጵያ ብቻ ብዙ ገብርኤል አለ። ደግሞ በየሀገሩ በየአህጉሩ በየክፍለ ዓለሙ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሌላውም ሰው በቃ ቅዱስ ገብርኤል እያለ ይዘም ለስንቱ ይሆናል ይላሉ። እስኪ እዚህ መጽሐፍ ቅዱስ ላይ አንድ መልአክ ኑክሌር ተኩሶ ነው እንደ 85000 ሰው የገደለ? ምን አርጎ ነው? ምናልባት እዚህ አሁን መቼስ እንደ አንድ አድማጭ የምናውቀው ትልቁ የዓለም ትጥቅ ይዞ መጥቶ እንደው ተኩሶ ቢሆን አይ ምን በቃ ትልቅ የዓለምን መሳሪያ ይዞ ነው እንላለን። በቃ ብልጭ የምትል ሰይፍ ይዞ መጣ። አንድ መልአክ 85000 ሰው ገደለ። ስንት ሰው ገደለ? አቤት! አንድ ፍጡር እንዴት ያደርገዋል ይሄንን? ይሄ በእግዚአብሔር ጸጋ የሚሆን ነው። ለመግደል ብዙዎች ላይ መድረስ ከቻለ ለማዳን አይደርስም የሚል ሰው እሱ እብድ ነው። ለመግደል ለመቅሰፍት አንድ መልአክ በ100,000 ለሚቆጠር ሰው ከደረሰ ያውም በቅጽበት ሰውን ለመርዳት አንድ መልአክ ለብዙ ሕዝብ አይደርስም ማለት ይሄ እብደት ነው። በየቀኑ እኮ አይደለም ይሄንን ሁሉ ሕዝብ የረፈረፈው። ይሄ እግዚአብሔር የለሽ ሰራዊት በአንድ መልአክ የተቀጣው እንዳልኳችሁም መልአኩ እግዚአብሔር ስለሆነ መለኮት ስለሆነ አምላክ ስለሆነ አይደለም። አያችሁት? ለመግደል እንደዚህ አይነት ስልጣን ካለው መልአክ በዚህ ሁሉ ሺህ ሕዝብ ላይ ስልጣን ከተሰጠው ለማዳንና ለመጠበቅ አቅም የለውም ማለት ምን ማለት ነው? በብዙዎች ላይ አንድ መልአክ ለሺዎቻችን ለሚሊዮን ለቢሊዮን መሆን ይችላል። ክብር ምስጋና ለተቀደሱ ጠባቂዎቻችን ይሁንልን። አይ ለማዳን ነው እንጂ ለመጠበቅ ለመርዳት አይሆንም የሚል ካለ ጤነኛ አይደለም ብለን እናልፈዋለን። እንግዲህ ይሄ ጥበቃ ተደርጎለት የዳነ የተረፈ ተመልከቱ። ቃል ኪዳኑ የዳዊት ነው። ጠላቱን ያጠፋለት ቅዱስ ሚካኤል ነው። ስለ ዳዊት ብዬ ምሬሃለሁ ብሎ ነው እግዚአብሔር አምላክ ቅዱስ ሚካኤልን የላከለት። ስለማን ብያለ?
ክርስቲያኖች እስኪ አሁን እንግዲህ መሰረታዊ የሆነ የዕለቱን ታሪክ እናንሳ። የእስካሁኑም እንግዲህ አንዳንድ እውቀት አንዳንድ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ግልጽ ነው አይደለ ትምህርቱ? ዳዊት በሕዝቅያስ ዘመን በሕይወት ያለ ይመስላችኋል ወይስ ሞቷል? እስኪ በማርያም ንገሩኝ፣ የሚሰማችሁን ንገሩኝ። ዳዊት በሕይወት ያለ ይመስላችኋል አሁን? አቤት! ኧረ ብዙ ዓመቱ ነው። መቃብሩ ውስጥ እንኳን ብንሄድ በድኑን አስከሬኑን አናገኘውም። አፈር ትቢያ ሆኗል። እንኳን በሕይወተ ሥጋ ሊኖር የለም። እስኪ ፍረዱ ክርስቲያኖች። እግዚአብሔር አምላክ የሞተውን የዳዊትን ስም መጥራቱ ትክክል ነው ስህተት ነው? በቃ አያችሁት? ቅዱሳን ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸው። እስኪ አብራችሁኝ በሉ፣ ቅዱሳን በሉ። ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም። እስኪ ድገሙት። ምን አልኳችሁ? የሚሞት ሥጋ እንጂ ምን አልኳችሁ? ቃል ኪዳን ቢሞት ኖሮ ዳዊት እግዚአብሔር የዳዊትን ስም ባልጠራ ነበረ። ያውም ሀገር ለማዳን ሕዝብ ለማዳን በደለኛን ይቅር ለማለት እግዚአብሔርን ያሳዘነውን ሰው ሕዝቅያስን ይቅር ለማለት ትምክህተኛውን ንጉሥ ይቅር ለማለት የሞተውን የዳዊትን ስም የጠራ የዚያች ሀገር የመንግስቷ መስራች ባለቃል ኪዳኑ እግዚአብሔር የወደደው በኃጢአት ወድቆ የተነሳው ከኃጢአት ወድቆ ከኃጢአት ትንሣኤ አግኝቶ እግዚአብሔር እንደ ልቤ ብሎ ያከበረው ንጉሥ ዳዊትን ከሞተ በኋላ ስሙን ጠርቶ ስለ ባሪያዬ ስለ ዳዊት ይህችን ከተማ እጋረዳታለሁ አለ። ዳዊት ጽድቅና ኃጢአት እየሰራ የኖረ የእግዚአብሔር ሰው ነው። ከጽድቅ ጽድቅ ከኃጢአትም ኃጢአት ያልቀረበት ጽድቅም ኃጢአትም ሰርቷል። እውነት አስተት ዳዊት አቤት! እንግዲህ ዳዊት እግዚአብሔር የማይወደውን ኃጢአት ሰርቶ ሰው ገድሎ የጎልማሳ ሚስት ቀምቶ በንስሐ ተመልሶ እንደገና በጽድቅ እግዚአብሔር አክብሮት እንደ ልቤ ብሎት ስላረፈ ሞቶ እንኳን የሚያማልድ ከሆነ ሞቶ እንኳን የሚያስታርቅ ከሆነ መቼም እኛ ዛሬ እነ ቅድስት አርሴማ በሕይወት ስለሌሉ እነ ቅዱስ ጊዮርጊስ በሕይወት ስለሌሉ ሌሎችም ጻድቃን ሰማዕታት በሕይወት ስለሌሉ አይጠቅሙንም ብለን የማንተዋቸው ከሞቱ በኋላ እንኳን ጽላታቸው ተቀርጾ ገድላቸው ተጽፎ ቤተክርስቲያን ተሰርቶ የሚከበሩት ቢሞቱ እንኳን የማይሞት ቃል ኪዳን ስላላቸው ነው። እስኪ ቅድሙን ንገሩኝ። ቅዱሳን የሚሞት ሥጋ እንጂ ምን የላቸውም ያልኳቸው? የሚሞት ቃል ኪዳን የላቸውም። የሞቱ ቅዱሳንን ስም እየጠሩ እግዚአብሔርን ይቅር በለን ማለት ስህተት ከሆነ የመጀመሪያው ስህተተኛ ማን ይሆናል ማለት ነው? ግን እስኪ እንደው በዚህ ትምህርት ውስጥ ማን ነው ስህተቱን ያመጣው? አቤት አትፍሩ፣ ንገሩኝ። ማን ነው ስህተቱን ያስተማረ? እግዚአብሔር ግን ይሳሳታሉ ክርስቲያኖች። እኛማ የሞቱ ቅዱሳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም ብለን ስለምናምን ጻድቃን ሰማዕታትን እያመለክናቸው ሳይሆን አማልዱን እያልናቸው ሕዝቅያስን እንዳማለዱ ወይም ደግሞ ድፍን የይሁዳን ሕዝብ ይቅር እንዳስባሉ ሌሎችም ሰዎች በበደሉ ጊዜ ስለነሱ ብሎ እግዚአብሔር ይቅር እንዳለ ሁሉ ዛሬም በጻድቃን በሰማዕታት ስም ቤተክርስቲያን ሰርተን በእናቱ በድንግል ማርያም ስም ቤተክርስቲያን ሰርተን አምላካችንን ይቅር በለን ብለን የምንማጸነው በሞቱ ስም ይቅር ማለት በሞቱ ጻድቃን በሰማዕታት ስም ይቅር ማለትን ከሱ ተምረን ነው። ከራሱ ከእግዚአብሔር ከማንም አይደለም። የሞቱ ሰዎችን ጠርቶ ጆሮአቸው የተቀበረ የሥጋ ጆሮአቸው መቃብራቸው ጋር ብንሄድ አፈራቸው እፍኝ አፈር የሆኑ ሰዎችን እነሱን ጠርቶ ይቅር ብያችኋለሁ ያለ እግዚአብሔር ነው እንጂ ማንም አይደለም። ስለዚህ
የማይሳሳተው እግዚአብሔርን ይዛ ያለች ናት። እና አንዳንዶቹ የሞቱ ቅዱሳንን ስም ስንጠራ ታውቃላችሁ አይደለ? ሙታን ሳቢዎች እያሉ ብዙ ያልሆነ ስም ይጠራሉ። የሙታንን ስም እየጠሩ እግዚአብሔርን መማፀን ኃጢአት ከሆነ የመጀመሪያው ሙታን ሳቢ ራሱ እግዚአብሔር ነው። የሙታን መንፈስ ሳቢ ይላል እና መቼስ የማንን መንፈስ እንድንስብ እንደተፈለገ ይታወቃል። ለማንኛውም እኛ የሙታን መንፈስ አይደለም የእግዚአብሔር መንፈስ ያለባት ቤተክርስቲያን ውስጥ ነው ያለነው። የእግዚአብሔር ቃል የሚሰራባት የሚፈጸምባት ቤተክርስቲያን ውስጥ ነው ያለነው። ክብር ምስጋና ለቅድስት ቤተክርስቲያናችን። የሕይወት መንፈስ የእግዚአብሔር መንፈስ በስጋ ቢሞቱ በቃል ኪዳን በቅድስና የማይሞቱ ቅዱሳን ያሉባት ቤተክርስቲያን ውስጥ ድል የነሱ ቅዱሳን ያሉባት የሚከብሩባት ቤተክርስቲያን ውስጥ ነው ያለነው። አሁን የዳዊትንና የእመቤታችንን ነገር እናንሳ እስኪ። ዳዊት በሕይወት ዘመኑ እንዲህ ሞቶ እንኳን ለማማለድ የበቃው በሕይወት ዘመኑ ኃጢአት ሰርቷል ወይስ አልሰራም? እስኪ ፍረዱ ክርስቲያኖች። አቤት! ግን እግዚአብሔር የሰራውን ኃጢአት ምን አለው? ይቅር አለው። እመቤታችን ኪዳነ ምሕረት ድንግል ማርያም ደግሞ እዚህ ምድር ላይ ስትኖር ኃጢአት ሰርታለች ወይስ አልሰራችም? አቤት! ከሴቶች ተለይተሽ አንቺ ምንድነሽ አላት። ጾታዋ ሴት ስለሆነ ከሴቶች ተለይተሻል አለ እንጂ ቅዱስ ገብርኤል ከሴቶች ብቻ አይደለም የተለየችው፣ ከወንዶችም የተለየ ሕይወት አላት። ቅዱስ ቴዎዶጦስ የተባለ ቤተክርስቲያናችን ሊቅ ዘተፈጥረት እምነ ጽቡር ጽሩይ ከንጹህ ጭቃ የተፈጠረች አለ። ምን ማለት ነው? በንጽህና የኖረች ማለት ነው። ምንም ኃጢአት ሳይኖርባት በንጽህና በቅድስና የኖረች ማለት ነው። ኃጢአትን ልታደርገው አይደለም ያላሰበች ማለት ነው። ተመልከቱ ክርስቲያኖች፣ ዳዊት እግዚአብሔር ይቅር ብሎት ብዙ ኃጢአት ሰርቶ ሞቶ እንኳን ማማለድ ከቻለ ልጇ እንደርሱ ያስነሳት በቀኙ ያቆማት ኪዳነ ምሕረት ድንግል ማርያም ከዳዊት የበለጠ ክብር አላት የላትም? አቤት! ከዳዊት የበለጠ ክብር አላት። ወላዲተ አምላክ ናት። እሷ ራሷ እንደነገረችን በእሷ ደግሞ የተለየ ነገር ሆኗል። የሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ እስመ ገብረ ሊተ ኃይለ አብያተ እግዚአብሔር በኔ ታላቅ ስራን አድርጓል አለች። እስኪ አብራችሁ በሉ፣ እግዚአብሔር በኔ በሉ፣ ታላቅ ስራን አድርጓል። ምን ስራ አደረጋለች? ታላቅ ስራ። ምንድነው ታላቅ ስራ? ከሷ ተወልዶ አዳነን። ከሷ ምን ብሎ አዳነን? የቃል ኪዳን ሁሉ መፈጸሚያ ወይም ደግሞ መጨረሻ እሷ እንድትሆነው አደረጋት። የቃል ኪዳናችን መጨረሻ እሱ ነው። በእርግጥ ግን ደግሞ እንደ ሰው ድንግል ማርያም ናት። ነቢያት ይወርዳል ይወለዳል አሉ። እስከ መቼ? እስከ ድንግል ማርያም መወለድ ድረስ። ድንግል ማርያም ማለት እግዚአብሔር አምላክ ቃል ኪዳኑን የፈጸመባት፣ ቤዛነቱን የፈጸመባት፣ የነቢያት ትንቢትና ሱባኤ የተፈጸመባት፣ እግዚአብሔር ስራ የሰራባት፣ ለቤዛነቱ ለመድኃኒትነቱ አምላክ ሰው ይሆን ዘንድ ሰው አምላክ ይሆን ዘንድ የመረጣት ናት። ስለዚህ እግዚአብሔር እሱ በእኔ ታላቅ ስራን አድርጓልና አለች። ታላቁን የማዳን ስራ የሰራ ክርስቶስ አምላካችን በነቢዩ በዳዊት አይደለም፣ ወይ ደግሞ ከሷ በፊት ከሷ በኋላ በተነሱ ቅዱሳን አይደለም። በእመቤታችን በድንግል ማርያም ብቻ ያደረገው ታላቅ ስራ የመስቀል ስራ ነው። የቤዛነት ስራ የተሰቀለበትን ስጋ ያገኘነው ከድንግል ማርያም ነው። ዛሬ ቤተ ክርስቲያን የምትቆርሰው ስጋ የምታፈሰው ደም የተገኘው ከማን ነው? እስኪ ንገሩ። አቤት! ከሰማይ የወረደ ነው? ከድንግል ማርያም የተገኘ ነው። ከድንግል ማርያም የተገኘ ነው። ስለዚህ ክርስቲያኖች እመቤታችን ቅድስት ድንግል ማርያም ከዳዊት ብቻ አይደለም። ቅዱስ ኤፍሬም በሐሙስ ውዳሴ ማርያሙ ይእቲ፣ እስኪ አብራችሁ ይበሉ፣ ይእቲ ይበሉ እስኪ። ብቻዬን ብዙ ተናገርኩ። ይእቲ ይበሉ እስኪ። ተአቢ እምኩሎሙ ቅዱሳን ወይም ብርሃን የአቢ ብርሃን ለማርያም እምኩሎ ምን ነው ይሄ ውዳሴ ማርያም ጋር ችግር አለበት? እስኪ የአቢ በሉ እስኪ ክብራ ለማርያም እምኩሎሙ
ቅዱሳን ከቅዱሳን ሁሉ ክብር በሉ የእመቤታችን ክብር የኪዳነ ምሕረት ክብር ይበልጣል። ስለዚህ ከዳዊት የበለጠች እናት አለችን፣ ከዳዊት የላቀች እናት አለችን። ዳዊት ኃጢአት እየሰራ እንደገና ንስሐ ገብቶ አንድ ሀገር ለማማለድ አንድ ሀገር ከእግዚአብሔር ጋር ለማስታረቅ ከበቃ በይሁዳ ሕዝብና በይሁዳ ሀገር ላይ የመጣውን ክፉ ጦርነት ከመለሰ ያንን መቅሰፍት ካጠፋ የዳዊት ቃል ኪዳን በእግዚአብሔር ፊት ሞገስ አግኝቶ የሕዝቅያስን ኃጢአት ይቅር እንዲባል ምክንያት ከሆነ ከቅዱሳን ሁሉ በልጣ አምላክን በማህፀኗ ጸንሳ የወለደች በጀርባዋ ያዘለች ጡቶቿን ያጠባች ድንግል ማርያም በእውነት የከበረ ቃል ኪዳን አላት፣ ኪዳነ ምሕረት ድንግል ማርያም። ስለዚህ አሁን እኛ ክርስቲያኖች የከበረውን ቃል ኪዳን ሰጥቶ በእሷ አማካኝነት እንድንማር በእሷ እናትነት አማላጅነትን አግኝተን በእግዚአብሔር ፊት ሞገስ እንድናገኝ መቅሰፍት እንዲጠፋልን ምሕረትን ከእግዚአብሔር እንድናገኝ የድህነት ምክንያት አድርጎ የእርቅ ምክንያት አድርጎ የይቅርታ ምክንያት አድርጎ ኪዳነ ምሕረትን የሰጠን እግዚአብሔር ክብር ምስጋና ለስሙ ይሆንልን። በመጨረሻም እንግዲህ ስለ ባሪያዬ ስለ ዳዊት ይህችን ከተማ ሀገር አድናት ዘንድ እጋርዳታለሁ። በአንድ ዳዊት ምክንያት ከተማ ከሞት ድኗል። በእመቤታችን ምክንያትስ ሀገር ከጥፋት ትድናለች አትድንም? እስኪ መስክሩ። አቤት! ዳዊት ሞቶ ካዳነ፣ ዳዊት ሞቶ ካማለደ ካስታረቀ ክርስቲያኖች እንደ ሀገር የሚመጣብንን ክፉ ዳፋ፣ እንደ ማህበረሰብ የሚመጣብንን ክፉ ነገር፣ እንደ ግለሰብ የሚመጣብንን የትኛውም መከራና ጭንቀት ኪዳነ ምሕረት በምልጃዋ በእናትነቷ በቃል ኪዳኗ የማራቅ ስልጣን አላት የላትም? እንኳን ኪዳነ ምሕረት ድንግል ማርያም ይቅርና ይሄው ዳዊት እንኳን ኃጢአት እየሰራ እየወደቀ እየተነሳ በእግዚአብሔር ፊት ሞገስ አግኝቶ አንድ ሀገር አማልዷል። ክብር ምስጋና ለኪዳነ ምሕረት ለድንግል ማርያም ይሁንልን። ክርስቲያኖች ብዙ ጊዜ በተለያየ ምክንያት በተለይ ይሄ ክፉ ልማድ አለና አሁን ይሄ ሕዝቅያስ ብዙ አሳሳች ሰዎች ነበሩት በዘመኑ እና ብቸኛው እኮ ኃያል ንጉሥ አንተ ነህ እያሉ የሚያሸረግዱለት ነበሩ እና ኃይለኛ ነህ ስላሉት እውነት ኃይለኛ የሆንኩ መስሎት እግዚአብሔር አያስፈልገኝም አይነት ጫወታ ጀምሮ ነበር። በዚህ ወቅት እንደማጠቃለያ ልነግራቸው የፈለኩት ወራ ምንድነው? አሁን ላይ ያለነው ወር ምንድነው? ሰኔ አይደለ? ምንና ምን የገጠመበት ነው? እርግጠኛ ነኝ እንዲሁ በወቅቱ በጣም ብዙ ሰው የቀን አምልኮ ስላለው በዚህ ጉዳይ ላይ ምናልባት ትምህርት ተሰጥቶ ሊሆን ይችላል። ከቀን ወንዶች እስኪ ንገሩኝ፣ የምትጠሉትና የምትወዱት ቀን አለ የለም? እስኪ ንገሩኝ። ሳትዋሹ መቼስ በእግዚአብሔር ቤት ነው ያለነው። የምትወዱት ቀን አለ የለም? ወይ አለ ወይ የለም በሉኝ እስኪ አንድ ላይ። የምትወዱት ወይም የምትጠሉት ቀን አለ የለም? እሺ ፈርታችሁ ነው? ሁለቱም እኮ አለመሆን አይችልም። ወይ አለ ወይ የለም? የምትወዱት ቀን አለ የለም? እሺ አቤት። የምትጠሉት ቀንስ አለ የለም? እሺ የሚደብራችሁ ቀን የለም? ማን ነው የሚደብራችሁ ቀን? ወንዶች የሚደብራችሁ ቀን የትኛው ነው? ሰኞ ነው አይደል? ሰኞን ግን የማይወዱት እሁድ የጠጡ ሰዎች ናቸው ይባላል። በጣም ይቅርታ። እኔ እንዴት እንደሆነ አላውቅም። እና እዛ ባለሁበት አጥቢያ አንድ ሰው ምን ብሎ ጠይቆኝ ነበረ። ብዙ ቀን ማለትም ከማክሰኞ በኋላ እግዚአብሔርን መልካም እንደሆነ አየ ይላል። ማክሰኞ ኦሪት ዘፍጥረት ምዕራፍ 1 ላይ ማለት ነው። ከማክሰኞ ጀምሮ ያለው እግዚአብሔር መልካም እንደሆነ አየ፣ ረቡዕ መልካም እንደሆነ አየ፣ ሐሙስ፣ ዓርብ መልካም እንደሆነ አየ ይላል።
ለምንድነው ሰኞ መልካም እንደሆነ አየ የማይል? ሰኞ መልካም ቀን አይደለም እንዴ ብሎ ጠየቀኝ። ምንም ሌላ ብዙ ሐሳብ እንዳታስቡ። ሰኞ አዲስ ፍጥረት ስለሌለ ነው። ሰኞ ምን የለም አልኳችሁ? ውሃ ነው የተከፋፈለው። ውሃ ነው የተከፈለው። ውሃ ነው ምን ያለው አልኳችሁ? የተፈጠረ ደግሞ እሁድ ነው። ውሃ የተፈጠረ መቼ ነው አልኳችሁ? በሰማይ በምድር የተጠቀለለው ደግሞ በውቅያኖስ በከርሰ ምድር የተበታተነው መቼ ነው አልኳችሁ? ስለዚህ አዲስ ስራ ስላልሰራ አዲስ ነገር ስለሌለ እግዚአብሔር መልካም ነው አላለም። በቃ ምንም ሌላ ለጊዜው ይሄን ይዛችሁ ቆዩ። ከሌላው የተለየ ነው የሰኞ ነገር እንጂ እንዴ ራሱ እግዚአብሔር ክፉ ነው ብሎ ሊረግመው የሚችልማ ቀን የለም። ስለዚህ አዲስ ፍጥረት ስለሌለ እንጂ ሰኞ የተለየ እርግማን ኖሮበት አይደለም። መልሱ ገብቷችኋል? ምን ስለሆነ ነው ያልኳችሁ መልካም ነው ያልተባለ? ምን ስለሌለ? ምን ብቻ ነው የተደረገው ሰኞ? አቤት ውሃ ነው። ከዚህ እስከ ሰማይ ድረስ ውሃ ሞልቶ ይዞ ነበር እግዚአብሔር። 3 ቦታ ከፈለ ውሃው። ስንት ቦታ አልኳችሁ? ስለዚህ ይሄንን መክፈል መልካም ነው አለ። መከፋፈል መልካም አይደለም። በእርግጥም ውሃውን አይደለም ሰውን ብላችሁ ሰዱት እናንተ ደግሞ መልካም አይደለም መሰለኝ። ስለዚህ መብሏል። ማንኛውም ሰኞ መልካም አይደለም። መልካም ሳይሆን ቀርቶ አይደለም መልካም ነው ያልተባለ አዲስ ፍጥረት ስለሌለ ነው። ይሄንን ከያዝን እንዲሁ ለጥያቄ ማለት ዋና ርዕሳችን ስላልሆነ ነው። ለምን ይሄንን እንደምነግራችሁ መጨረሻ ላይ እመጣበታለሁ ሲጠቃለል። አሁን ባለፈው ሰኔና ሰኞ ብዙ ሰዎች ቀን አምልኮ ያው እንዳላችሁት ሰኔና ሰኞ ሲገጥም ምን ይሆናል የሚባለው ምን አላችሁ? አሁን እንደማያውቅ ነው አብዛኛው ሰው የሚሆነው። ክፉ ነገር ይገጥመናል አይደለም? እና ምንም መሽኮርመም አያስፈልገውም እኮ አሁን ክፉ ነገር ይመጣል የሚባለው ብዙ ሰው። የሚገርማችሁ እኔ ከተማውን አላውቅም፣ ግንቦት ወር ላይ እንደውም ሰርግ ሁሉ የለም። በጣም ይደንቀኝ። ምን የለም ከተማ ቀርቷል አለ አሁን ማለት ሰርግ አለ የለም? አሁን በግንቦት ወር አለ፣ ሰኔ ወርም አለ። አዎ ጾም ነው ለካ። ግንቦት ላይ ግን አልቀረም አይደል? የሚገርማችሁ በጣም ብዙ የገጠር አካባቢዎች ግንቦት ላይ አይጋቡም። እና ኢዮብ ረግሞታል የሚሉ ኢዮብ ተወልዶበት ኢዮብ ግንቦት ላይ አልተወለደም ሲጀመር ያረፈበት ቀን ነው። እና ኢዮብ አልረገመውም ግንቦትን። ከዚያ ባሻገር ግን የሚገርማችሁ ግንቦትን ሰዎች ለምን ይጠሉታል መሰላችሁ? እና ሰኔን አንድ ላይ የሚጠሉት በኖህ ዘመን በዚህ በዘፍጥረት ምዕራፍ 6-7 ላይ ባለው ኃጢአትና በደል ምክንያት ከሰማይ ዶፍ የሰማይ መስኮቶች ተቀደው በምድር ያለው ውሃ ገንፍሎ ፍጥረት ሁሉ የጠፋው በወርሃ ግንቦት ነው። በምን ወር ነው አልኳችሁ? እና ደግሞ በሀገራችን የሚገርማችሁ በጣም እኮ የሚገርም ነው። ብዙ የጥፋት ታሪኮች አጋጣሚ ሆነው ያሉት በግንቦት ወር ላይ በጣም ብዙ ጥፋቶች አሉት። አጋጣሚ ሆኖ እኛ ሀገር ማለት ነው ሲያመሳስለው ሰይጣን ማለት ነው እየሳበ ነገሩ። ለምሳሌ የደብረ ሊባኖስ አባቶች መነኮሳት በጣም የሚታወቁት ከ400 ምናምን አካባቢ ካህናት ሊቃውንት መነኮሳት ታርደዋል። ግንቦት 12 ማለት ነው 1929 እንደዚህ አካባቢ ማለት ነው ታርደዋል በጣሊያኖቹ በፋሽስቶቹ ማለት ነው። ከዚያ በፊትም በጣም ብዙ ክፉ ታሪኮች አሉ። እንደው ለኛ ቀረብ ያለውን ነገር ብናስበው ብዙ መፈንቅለ መንግስቶች ማለት ብዙ ላይሆን ይችላል፣ የተወሰኑ መፈንቅለ መንግስቶች ግንቦት አካባቢ ናቸው። ከዛ ደግሞ አቶ መለስም ጓድ መንግስቱም የተወለዱት በዚህ ወር ነው አሉ። በጣም የሚገርም ነው። ቀና እንዲያደረጋቸው ፖለቲካ ላይ ያያቸው። ከዚያ ደግሞ ሌላ በጣም መጥፎ የሚባሉ አንድ ጀነራል የጻፉት መጽሐፍ አያበቅለው የለ ሰኔና ግንቦት የግንቦቱ ባሳ አረም በስቶበት ምንድነው? አያበቅለው የለ ሰኔና ግንቦት
እንደዚህ የሚሉት የሆነ ግጥም አላቸውና የግንቦቱ ባሳ አረንበስቱ ግንቦት ላይ ብቻ የተለየ ነገር አለ እና ይመስለኛል ይሄ ወደ ክረምቱ እየተጠጋን ስለሆነ ዝንቦች ይበዛሉ፣ በሽታም አይጠፋ። ይሄንን ታሳቢ ያደረገ አንዳንድ እንደወረርሽኝ ሲመጣም ሰው ከአምልኮ ጋር ያገናኘዋል። አንድ ሁለተኛ እንዳልኳችሁ ትንሽ ደግሞ ምክንያታዊ እንሁን ሲሉ የኛ አካባቢ ሰዎች እንዴ ከኖህ ዘመን ጀምሮ እኮ ግንቦትና ሰኔ የጥፋት ጊዜ ነው ብለው ከዛ ሰብሰብ እያደረኩላችሁ ልምጣ ብዙ እንዳንንዛዛ። ታስታውሳላችሁ 2012 ሰኔ ስንት ቀን መቼ ቀን ነበር የገባ? አታስታውሱትማ? አይ ረስታችሁታል። ሰኞ ቀን ነበር 2012 የምታስታውሱ? ምን እንደ ሀገር ምን ነበረብን የመጣው? እና አንዳንድ ሰዎች በቃ እንደ ሰኔና ሰኞ ሲባል እኮ ምንም በቃ መጥፎ ነገር የለም ብለው ይኸውላችሁ እኔ ዘልዬ መጥቼ ነው እንዳላስመሻችሁ ብዬ እንጂ ሰኔና ሰኞን እየፈለጉ ሰዎች የሆነ ነገር ክፉ ነገር እየፈለጉ ሰኔና ሰኞን እንድንፈራ ወሩን ራሱ እንድንፈራው እንድንሸማቀቅበት አድርገውናል። እኔ የተወሰነውን ላስታውሳችሁ ብዬ ነው። 2012 ኮሮና አስታውሳችሁ እያሉ ለማስደንገጥ ሰበብ የፈጠሩ ሰዎች ነበሩ እና ያኔ ኮሮናን ካየን በኋላ አሁን ከ11 ዓመት ነው ስንት ዓመት ነው? ይቅርታ 6 ዓመት ነው አይደል? አሁን ከ11 ዓመት በኋላ ደግሞ አሁን ሰኔና ሰኞ ሆነ። እንግዲህ አንዳንዶቹ ከሆነ ጋር አገናኙት። እንግዲህ ይመቻችሁ፣ ምንም አይደለም። እኔ አሁን ላይ ምንም አይደለም፣ ግን ቀጣዩን ደግሞ 11 ዓመት ጨምሩበት። ስንት ነው የሚሆነው? 2000 ስንት ነው? 18 ሲደመር 11 ስንት ነው? አቤት 2029 ላይ ደግሞ ሰኔና ሰኞ ይገናኛሉ። ያኔ ምን እንደሚፈጠር መዝግባችሁ ትይዙታላችሁ፣ ከደረስን ማለት ነው። እግዚአብሔር ቢፈቅድ ብንደርስ እናየዋለን። ግን ሰኔና ሰኞ ያኔ ደግሞ ይገጥማሉ። የሚገርማችሁ እንዲህ አይነት በሐሳባችን ላይ የሚቆምሩ በቀን በወር በዓመት ሟርት የሚናገሩ ሰዎች ሕዝቅያሶች ናቸው። ሕዝቅያስ ቀናትን፣ ወሮችን፣ ሰዓታትን የሚያመልክበት አጋጣሚ ነበረውና እግዚአብሔር እንደውም በዚህ የጥላ ሰፈረ የሚል ታሪክ አለ። አሁን ወደዛ አልሄድም እና ይሄ ቀን እየሰፈረ እግዚአብሔር ያዳነው ቀን ሰፋሪው እኔ እንጂ አንተ የምታስበው ነገር አይደለም ብሎ የቀን አምልኮ በንጉሱ ዘንድ እንዳይኖርበት ነው የሚል ትምህርት አለ በአንዳንድ ቤተክርስቲያን አባቶች። ምን ማለት ነው? ይሄ ሕዝቅያስ ከሰዓት ከቀናት ከወራት ጋር የቀረን ጥፍጣፊ ከነዚያ ከሰሜኖቹ እስራኤል የሚመጣ አንዳንድ የቀን አምልኮ ከነበረበት የቀን አምልኮ አንተን አያድንህም፣ ይሄ ቀን ጎደሎ ነው፣ ይሄ ቀን ሙሉ ነው እያልክ መኖርህም አያድንህም። ቀናቱን ሁሉ የፈጠረ ማን ስላለ ማለት ነው? አቤት እግዚአብሔር ነው። ስለዚህ በእግዚአብሔር ታመን፣ እግዚአብሔር ያድንሃል፣ እግዚአብሔር ሀገርህን የሚታደግልሃል አለ እና ክርስቲያኖች እንዲያው ስነ ልቡና ምን ያህል ተጽዕኖ እንዳለው በምትፈሩት ነገር ገጠመኞችን በመገጣጠም ምን ያህል እውነት የሚመስል ነገር እንደምናይ ትንሽ ሁለት ታሪኮች ልንገራችሁና ትምህርቱን ልቋጭ። የሰማችሁኝ ነው? ግን ተመልከቱ ክርስቲያኖች። አንድ ምናልባት ብናገረው እኔ አላውቃቸውም፣ መጽሐፋቸውን አንብቤ ነው። አንድ ካህን አሉ፣ እዚህ የመሀል ሀገር ካህን ናቸው። መጽሐፉን በነገራችሁ ችግር የለውም፣ ማስታወቂያ ነገር ተብዬ አይደለም። የእድሜ ማምሻው የሚል ካህን ጽፈዋል፣ ግለ ህይወታቸውም ማለት ነው። እና ካህን ናቸው። ወደሆነ ሀገር ሊሄዱ ቅኔ ለመማር ሲሄዱ መሸባቸው። ምን አለባቸው አልኳችሁ? ሲመሽባቸው ጠራባቸው፣ ለምኖ መብላት አልቻሉም። የቆሎ ተማሪ ለምኖ ነው የሚበላው። ሲመሽ ደግሞ የቆሎ ተማሪ ልመና አልተለመደም፣ በቀን ነው የሚሄደው። እና ሲመሽ እንደምንም ዝም ብለው ወደ ሰፈር ጠጋ ብለው አሳድሩን ለማለት እየሞከሩ ሳለ ድንገት አንድ ጓደኛቸው መንገድ ላይ ደከመ፣ ተዝለፍልፎ ወደቀባቸው። ኧረ እባክህን ደርሰናል ሰፈር፣ እንደምንም በርታና እንሂድ ብዬ ለመንኩት አሉ።
ቁራሽ እንጀራ ለምነህ አምጥተህ ካላበላኸኝ እኔ ከዚህ አልነሳም ማለት ማታ እኮ ነው እና መንገድ ላይ ነው፣ በቅርብ ርቀት ነው ሰፈር ያለው። ኧረ እባክህን ይሄ ጫካ ነው፣ ጅብም አለ፣ እንደምንም እናዝግመን እንድረስና ምግብ እናገኛለን፣ ልንደርስ ነው፣ አይዞህ እንደምንም ጥርስህን ከስና እንሂዳ። እምቢ አለ፣ ወደቀ ጓደኛቸው። በቃ ሄጄ ጥቂት እንጀራ ለምኛ እመጣለሁ፣ እንግዲህ ራስህን ካሁን እየጠበቅህ ቆየኝ ብለውት ትንሽ ሄዱና ሀሳብ መጣላቸው። ወደ ዋሻው ገብቼ ለምን አላስደነግጠውም ዝም ይባሉና ከሱ በቅርብ ርቀት ወደ ዋሻው ገባ ብለው የጅብ ድምፅ አሰሙት። እየሰማችሁኝ ነው? የምን ድምፅ አሰሙት? የጅብ ድምፅ አሰሙት። እንኳን የተራበ የጠገበ እንደዚህ አይሮጥም አሉ ሲጽፉ እሳቸው። በሮ አገር እያዝልኝ በዛብህ ወንድሜ፣ በዛብህ ነው የሚባሉ ስማቸው። አረ ድረስልኝ እያለቸው ጀመረ። ልደርስበት አልቻልኩም አሉ እሳቸው ራሳቸው። እና ምንድነው የሆንከው? በኋላ ተመልሼ መጥቼ ምንድነው የሆንከው? ወደ እኮ ገና አልደረስኩም ሰፈር። ጅብ ሊበላኝ ለትንሽ ተረፍኩልህ አላቸው። እንዴት እዚህ በዚህ ሰዓት እንዴት መጣች? በቃ እኔ አላውቅም። እርግጠኛ ነህ ግን አንተ አይኑን ብታየው እሳት ይመስላል። የጻፉትን ነው እኔ እያጋነንኩ አይደለም። አይኑ የጋለ ብረት ነው የሚመስለው። ጥርሱንማ ብታየው እንዲህ አፉን ከፍቶ ነው የመጣብኝ ሊውጠኛ አለኛ። ይሄ ሰው የጅብ ድምፅ ሰምቷል፣ የጅብ መልክ ግን አይቷል። አቤት! የሰማውን ግን አየው። በደንብ ስሙኝ። የሰማውን ምን አለው? የሰማችሁት ክፉ ወሬ ይታያችኋል። እዩት፣ እዚህኛም አካባቢ የቀን አምልኮ አለ። አንዳንድ ቤተክርስቲያን የምታስተምረው አይደለም፣ ሾልኮ የገባ የቀን አምልኮ አለ። ቤተክርስቲያን የምታስተምረው በፍጹም ይሄ የቀን አምልኮ በማቴዎስ ወንጌል ምዕራፍ 17 ላይ ሰፋ ያለ ታሪክ አለው። አሁን የምናገረው አይደለም። ያ ከደብረ ታቦር ተራራ ሲወርድ ልጁን ወደ ኢየሱስ ክርስቶስ ይዞት የመጣ አባት ምን ብሎ ነበረ? ጨረቃ በወጣ ጊዜ ልጄን ወደ እሳት ይጥለዋል። ምን በወጣ ጊዜ? ሰይጣን ካላጣው ቀን ጨረቃን ለምን ይጠብቃት ይመስላችኋል? የቀን አምልኮ ለማምጣት። የምን አምልኮ ለማምጣት? አቤት! እኛ ቀናቶቹ የምንባረክባቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ደግሞም የአምላክ እናት ኪዳነ ምሕረትም የምትታሰብበት ቀን አለን እንጂ ጨረቃ ወጣ እንትና ወጣ እንትና በዚህ ገባ እያልን የምንጠቀምበትም የምንጎዳበትም በረከት የምናገኝበት የምናጣበት እንዲህ አይነት ትምህርት ቤተክርስቲያኒቱ የላትም። ቀናቱ የእግዚአብሔር ናቸው። ቀናቱ የማናቸው? የሰማችሁትን ግን ካመናችሁ ታያላችሁ። ለዚህ ሙያዬ ባይሆንም ጥቂት ካነበብኩት ነግራችሁ ትምህርቱን ልቋጭ። እንዴት ነው ይሄ ከቀኑ ጋር የሚገናኝ? መጣባት ከርዕሳችን ጋር ይገናኛሉ እንዳል ይገናኛል። የስነ ልቡና ሰዎች እዚህ ውስጥ አሁን ማላውቀውን አይደል ትንሽ ያነበብ ከተሳሳትኩ የንባቤን ውስጠቱ የኔ አይደለም። ፓልሴቦ የሚባል ነገር አለ አሉ። ፓልሴቦ ምንድነው? ፓልሴቦ ፕልሴቦ ይሉታል። የራሱ ጉዳይ አነባበቡ። ፓልሴቦ ፕልሴቦ የውሸት መድኃኒት ማለት ነው። ምንድነው አልኳችሁ? አቤት! አንዳንዱ ሰው ለራሱ መድኃኒቱን አዞ የሚሄድ ሰው አለ። እኔ መርፌ ካልተወጋው አልድንም። መቼም ነርስና ሐኪም ይሄን ታውቁታላችሁ። በተለይ ገጠር የሚዋጥ ሲሰጠው እኔ መርፌ ካልወጋኝ ሞቼ ከዚህ አልወጣም ይላል። እና እንዲህ የሚሰቃዩ ሐኪሞች አሉ አይደለ? ሌላም በሌላም ኬዝ ብቻ ሰውየው ተመርምሮ ጤነኛ ከሆነ ወይም ደግሞ በሌላ ምክንያት መድኃኒት እንዲሰጠው ሆኖ ካልተገኘ መድኃኒት ነው ብለው መድኃኒት ያልሆነ ነገር ይሰጡታል።